አድማጮቻችን ሰበር ዜናዎች አሉ። በተለይም እና ዘመነ ካሴን በተመለከተ ከብልጽግና ቤት የሚሰማው ሰበር ዜና ብዙሃኑን እያነጋገረ ይገኛል። የብልጽግና ሹማምንት የሆኑት እና አብይ አህመድና እና ሽመልስ አብዲሳ ለነ ዘመነ ካሴ ሹመትና ስልጣን እንሰጣችኋለን ስለማለታቸው እየተሰማ ነው የሚገኘው። ከዚህ ቀደም ጽንፈኞችን አጠፋን ደመሰስን ሲሉ የቆዩት የብልጽግና ሹማምንት አሁን ላይ ደግሞ ለነ ዘመነ ካሴና ለነ ታጋይ እስክንድር ነጋ ሹመትና ስልጣን ለመስጠት መዘጋጀታቸውን የውስጥ ምንጮች ሾክ እያሉን ይገኛሉ። ይሄ የሆነበት ምክንያትም ደግሞ አገዛዙ ወይም የብልጽግና ሹማምንት የፋኖን ኃይሎች በትጥቅ ትግል ማሸነፍ አንችልም ከሚል የተነሳ ስለመሆኑ የሰማን ሲሆን በተለይም ደግሞ ከሰሞኑ ህወሓት በሁሉም አቅጣጫ ጦርነት መክፈቱን ተከትሎ የፋኖ ኃይሎችን አግባብተን ሹመትና ስልጣን ሽልማት ሰጥተን ከመከላከያ ሰራዊቱ ጎን የማናሰለፍ ከሆነ ያበቃልናል፣ ያከትምልናል፣ ስልጣን ማጣት ብቻ ሳይሆን ኢትዮጵያም ልትበታተን ትችላለች በሚል በፌዴራል መንግስቱ በኩል ስለመገምገሙ የሰማን ሲሆን በተለይ ዘመነ ካሴንና እስክንድር ነጋን በተመለከተ ደግሞ እየተሰማ የሚገኝ አስደንጋጭ ሰበር ዜና እንደዚሁ እጃችን ላይ ገብቷል። እንግዲህ አድማጮች የፋኖ ኃይሎች ጠቅላይ አዛዥ የሆነው አርበኛ ዘመነ ካሴ የአማራ ክልል ርዕሰ መስተዳድር መሆን ትችላለህ በሚል በብልጽግና ሹማምንት በኩልም የእጅ መንሻ ጉቦ እየተላከለት እንደሚገኝ መሆኑን ስንሰማ ይሄ የሆነበት ምክንያትም የፌዴራል መንግስቱ ከፍተኛ የጦር አዋጊዎችና የጦር መኮንኖችም ፋኖን ፈጽሞ በትጥቅ ትግል ማሸነፍ ስለማንችል በአፋጣኝ የሄድንበት የሚገኘው አቅጣጫ በድጋሚ ይገምገም፣ የፋኖ ኃይሎች በድጋሚ ይገምገሙ፣ ጽንፈኞችን አጠፋን ብንልም ህዝቡ እየታዘበን ነው፣ ፋኖን ፈጽሞ በትጥቅ ትግል ማሸነፍ አንችልም ማለታቸውን ተከትሎ ስለመሆኑ ሰምተናል። አድማጮቻችን አዳዲስ ሰበር ዜናዎችን ይዘንላቸዋል። እንግዲህ ቪዲዮአችን ደግሞ ለብዙሃኑ ድምፅ ለመሆን ስለሚያግዘን ወደ ቪዲዮ ስትገቡ የላይክ በተኗን እንድትጫኑ እናስታውሳችኋለን። አድማጮቻችን እና አብይ አህመድ የፋኖን ኃይሎች በተመለከተ ያልተጠበቀ መልእክትን አስተላልፈዋል። በተለይም ደግሞ ከሰሞኑ ህወሓት በሁሉም አቅጣጫ መጠነ ሰፊ ውጊያን መክፈቱን ተከትሎ የብልጽግና ሹማምንት የሆኑትና አብይ አህመድና እንዲሁ ዲያቆን ዳንኤል ክብረትና አዳነች አበቤ እያስተላለፉ የሚገኙት መልእክትም በብዙሃኑ ዘንድ በከፍተኛ ሁኔታ ስጋትን የፈጠረ ሆኖ ተገኝቷል። ከዚህ ቀደም ሁላችሁም እንደምታውቁት የብልጽግና ሹማምንት በአጠቃላይ ጽንፈኞችን እንዳጠፉ ፋኖን እንደደመሰሱ ከዚህ በኋላ የትኛውም ኃይል በትጥቅ ትግል 4 ኪሎ ቤተ መንግስት መግባት አይችልም፣ እንዲሁ የፋኖ ኃይሎችም ቢሆኑ የሚዋጉት 3 ክላሽ ይዘው ነው በማለት በተደጋጋሚ በአደባባይ እየደነፉ እንደነበር የሚዘነጋ አይደለም። በተለይም ደግሞ ዲያቆን ዳንኤል ክብረት አንዴ ጁንታ አንድ ጊዜ ጃውሳ በሚል ፋኖንም የሆነ የቲዲኤፍ ፋይሎችን ወይም ህወሓትን በማጣጣል የሚታወቁ ቢሆንም አሁን ላይ ግን የፋኖን ኃይሎች የትጥቅ ትግል ተከትሎ ከፍተኛ አጣብቂኝ ውስጥና ስጋት ውስጥ የገቡት የብልጽግና ሹማምንትና ባለስልጣናት የሆኑትና አብይ አህመድና ሽመልስ አብዲሳ ከፋኖ ጋር እያካሄደን የምንገኘውን ውጊያ በአፋጣኝ ልናቆም ይገባል እያለው እንደሚገኙም ነው እየተሰማ የሚገኘው። ለዚህም ደግሞ እንደ ምክንያትነት እያስቀመጡ የሚገኙትም የኢትዮጵያ ጥንት ጠላቶች በአንድነት ተነስተውብናል፣ ግብፅና ሻቢያ ኢትዮጵያን እንደ የመንና ሶሪያ ለመበታተን ሲሉ በኢትዮጵያ ውስጥ የሚገኙ ታጣቂ ቡድኖችን እየደገፉ ነው። ስለዚህ የፋኖ ኃይሎችም ቢሆኑ ኢትዮጵያ እንድትበተን የሚፈልጉ አካላት ባለመሆናቸው የተነሳም ከፋኖ ጋር የምናካሄደውን ውጊያ በአፋጣኝ በማቆምም የፋኖ ኃይሎችም ቢሆኑ ከመከላከያ ሰራዊቱ ጎን ሊሰለፉ ይገባል በሚል በከፍተኛ ሁኔታ አቅጣጫ ስለመቀመጡ ሲሰማ፣ በተለይም ደግሞ የፋኖ ኃይሎች ሹመኞች ወይም የፋኖ ከፍተኛ አዛዦችንና መሪዎችም ሹመትና ስልጣን እንሰጣችኋለን በሚል በፌዴራል መንግስቱ በኩል ማለትም በና አብይ አህመድ በኩል የእጅ መንሻ ጉቦ እንደተላከባቸው እየተሰማ ነው የሚገኘው። እና ዘመነ ካሴ የአማራ ክልል ርዕሰ መስተዳድር መሆን እንደሚችሉ ለና እስክንድር ነጋ
አረጋና እንዲሁ ለሌሎች የፋኖ ከፍተኛ ሹመት የፋኖ መሪዎችም በፌዴራል መንግስቱ በኩል እንደ አቅማቸውና እንደ ብቃታቸው ሹመትና ስልጣን ለመስጠት ዝግጁ መሆናቸው እየተሰማ ነው የሚገኘው። ይሄ የሆነበት ምክንያትም ህወሓት በሁሉም አቅጣጫ ጦርነት መክፈቱን ተከትሎ የፌዴራል መንግስቱ ከህወሓት ጋር ከፋኖ ጋር እንዲሁ ደግሞ እንደዚሁም ደግሞ አድማጮቻችን ከህወሓት ጋር ከሻቢያ ጋርና ከፋኖ ጋር ብሎም ደግሞ በኦሮሚያ ክልል ከተሞች ከሚንቀሳቀሱት ከአሸባሪው የሸኔ ቡድን ጋር ተዋግተን ማሸነፍ ስለማንችል የፋኖ ኃይሎችን ኢትዮጵያን እንታደግ ብለን ከጎናችን ልናሰልፍ ይገባል በሚል ውሳኔ ስለመተላለፉም ነው እየሰማን የምንገኘው ማለት ነው። እንግዲህ ውድ አድማጮቻችን ስለምትከታተሉን ስለምታደምጡን ከልብ እናመሰግናለን። እንዲሁም በቀጣይ ቪዲዮዎች ደግሞ እስከምንገናኝ ሰላም ጤና በያላችሁበት ይብዛልን። እኛ ከወዲሁ ልንሰናበታችሁ እንወዳለን። አዳዲስና ወቅታዊ ሰበር መረጃዎችን በየሰዓቱና እንዲሁ በቀን ከሁለቴ ከሶስቴ ጊዜ በላይ ይዘንላችሁ እንደምንመጣም ቃል እየገባን ከወዲሁ እንሰናበታችኋለን። ሰላም ሆኖልን በቀጣይ ቪዲዮ በቸር ያገናኘን። ሰላም ለሀገራችን ኢትዮጵያ ይሁንልን።